በጉራጌ ዞን በከባድ የወንብድና ወንጀል የተከሰሰው ግለሰብ በእስራት መቀጣቱን የዞኑ ፍትህ መምሪያ ገለጸ። ተከሳሽ ጠብቀው ይበይን በእስራት እንዲቀጣ የተወሰነበት በጉራጌ ዞን በወልቂጤ ከተማ ጉብሬ ክፍለ ከተማ ልዩ ስሙ ዶሮ እርባታ የተባለ በሚጠራ አካባቢ ግንቦት 1 ቀን 2016 ዓ.ም ከምሽቱ 4 ሰዓት አካባቢ በጥበቃ ስራ የሚተዳደረው የግል ተበዳይ ከስራ ቦታው ወደ መኖሪያ ቤቱ ሲሄድ ተከሳሽ እጁ ካልተያዘ ሌላ ግብረ አበሩ ጋር በመሆን መንገድ ዘግተው ያስቆሙታል። ተከሳሽ ጠብቀው ይበይን ይዞት በነበረ ሽጉጥ ንቅንቅ ካልክ እደፋለሁ ሲል ያስፈራራል። የግል ተበዳይ በኪሱ ይዞት የነበረውን 100 ብር እንዲሁም ግምቱ ከ1500 ብር በላይ የሚሆን ሞባይል ስልኩን ለመውሰድ ሲሉ የግል ተበዳይ ስልኩንና ገንዘቡን ላለመስጠት ትንቅንቅ ይጀምራሉ። ከመሬት ላይ የሚወድቃሉ። በዚህን ጊዜ ተከሳሽ ጠብቀው በያዘው ሽጉጥ ተበዳይን ግራ ጉንጩን በጥይት ይመቷል። በዚህን ጊዜ የግል ተበዳይ ባሰማው የድረሱልኝ ጩኸት በአካባቢው የነበሩ ነዋሪዎች በስፍራው ሲደርሱ አንደኛ ወንጀል ፈጻሚ ሽጉጡንና የእጅ ስልኩን በመያዝ ከአካባቢው ይሰወራል። ጠብቀው ይበይን ግን በቁጥጥር ስር ይውላል። ነዋሪው ጠብቀው ይበይንን ይይዝና በአቅራቢያው ወደሚገኘው ፖሊስ ያቀርባል። ፖሊስም ተጠርጣሪውን በቁጥጥር ስር በመዋል ምርመራውን ማድረግ ይጀምራል። ለጊዜው የተሰወረውን ተጠርጣሪ እያፈላለገ ጠብቀው ይበይን ላይ ምርመራውን በማጣራት መዝገቡን ለአቃቤ ሕግ መስሪያ ቤት ያቀርባል። አቃቤ ሕግ በበኩሉ በጠብቀው ይበይን ላይ የተመሰረተውን ክስና የምርመራ መዝገብ በሚገባ ከመረመረ በኋላ መዝገቡን ለጉራጌ ዞን ከፍተኛ ፍርድ ቤት ያቀርባል። የጉራጌ ዞን ከፍተኛ ፍርድ ቤትም በፖሊስ የተጣራውን መዝገብ በአቃቤ ሕግ የቀረበውን ክስ ከተመለከተ በኋላ ህዳር 10 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሽ ጠብቀው ይበይን በ16 ዓመት ከ6 ወር ጽኑ እስራት እንዲቀጣ በማለት ወስኖ መዝገቡ ወደ መዝገብ ቤት ተከሳሽ ወደ ማረሚያ ተቋም ይላክ ሲል ትዕዛዝ በመስጠት መጠናቀቁን ከዞኑ ፍትህ መምሪያ የተገኘው መረጃ ይጠቁማል። ባለቤቱን ለመውጋት ጦር የወረወረው አባወራ በወንድሙ ደረት ላይ አሳርፎ ሕይወቱን እንዳጠፋው ፖሊስ ገለጸ። ነገሩ እንዲህ ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ሺንዴ ወረዳ ሾሮጣቃ ቀበሌ ነዋሪ የሆነው ይስሐቅ ቆጭቶ የተባለው አባወራ ህዳር 29 ቀን 2017 ዓ.ም ከምሽቱ 4 ሰዓት አካባቢ በመኖሪያ ቤቱ ከትዳር አጋሩ ጋር ጸብ ይፈጥራል። በመካከላቸው የተፈጠረው አለመግባባት እየከረረም ይሄዳል። ጭቅጭቁና አለመግባባቱ እየከረረ ሲሄድ አባወራው ከተቀመጠበት ይነሳና ባለቤቱን መደብደብ ይጀምራል። የባልና ሚስቱ መደባደብ ጉዳት እንዳያስከትል ሲል የአባወራው ወንድም ይመጣና በመገላገል ችግሮቻቸውን በመነጋገር እንዲፈቱ ይመክራል። ሁለቱ ባልና ሚስቶች በመካከላቸው የተፈጠረውን አለመግባባት በንግግር ከመፍታት ይልቅ ጭቅጭቃቸውና ንትርካቸው ተጠናክሮ ይቀጥላል። ትዕግስቱን ያጣው አባወራ ከተቀመጠበት ይነሳና ወደ ጓዳ በመግባት ጦር ይዞ ይመጣል። በሁኔታው የተደናገጠው ወንድምም አደጋ እንዳይፈጸም ይልና ዘሎ በመካከላቸው ሲገባ አባወራው ጦሩን ወርውሮት ስለነበር ወንድሙ ደረት ላይ ያርፋል። ወንድሙም በደረሰበት ጉዳት ይወድቃል፣ ሕይወቱም ያልፋል። ይስሐቅ ቆጭቶም በአካባቢው ህብረተሰብ ትብብር በቁጥጥር ስር ውሎ ለሺንዴ ወረዳ ፖሊስ ተላልፎ ይሰጣል። የወረዳው ፖሊስም የወንጀሉን አፈጻጸም በሰውና በሰነድ አስደግፎ መዝገቡን ለሺንዴ ወረዳ አቃቤ ሕግ መስሪያ ቤትም ያቀርባል። የምርመራ መዝገቡን የተመለከተው አቃቤ ሕግ መዝገቡን በሚገባ ከተመለከተና ጎደሉ ያላቸውን ማስረጃዎች እንዲሟሉ ካደረገ በኋላ የምርመራ መዝገቡን ለካፋ ዞን ከፍተኛ ፍርድ ቤት ያቀርባል። የካፋ ዞን ከፍተኛ ፍርድ ቤትም አቃቤ ሕግ በተከሳሹ ላይ የመሰረተውን የክስ መዝገብ አስቀርቦ ምስክሮችን ካዳመጠ በኋላ ተከሳሹን ጥፋተኛ ነው ሲል የጥፋተኝነት ብይን ይሰጣል። በዚሁ መሰረት የካፋ ዞን ከፍተኛ ፍርድ ቤት የካቲት 20 ቀን 2017 ዓ.ም ባስቻለው የወንጀል ችሎት ተከሳሽ ይስሐቅ ቆጭቶ ማሎ በፈጸመው የሰው መግደል ወንጀል እጁ ከተያዘበት ቀን አንስቶ በ13 ዓመት እስራት እንዲቀጣ ሲል በመወሰን ተከሳሹን ወደ ማረሚያ ተቋም መዝገቡ ወደ መዝገብ ቤት ይመለስ ሲል መወሰኑን በካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ሕግ ስራ ሂደት አስተባባሪ የሆኑትን አቶ ገበየው ገብሬን ጠቅሶ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን ያሰራጨው ዘገባም ያመለክታል። በልጅ ልጃቸው ላይ የግብረ ስጋ ግንኙነት በደል ወንጀል የፈጸሙ አዛውንት በእስራት መቀጣታቸውን ፖሊስ ገለጸ።
በጋሞ ዞን ጨንቻ ወረዳ ነዋሪ የሆኑት አባወራ የልጅ ልጃቸውን በመድፈራቸው ጨንቻ ወረዳ ፖሊስ ጽሕፈት ቤት ክስ ተመስርቶባቸው ምርመራው ሲካሄድ ቆይቶ አባወራው በልጃቸው ልጅ ላይ የፈጸሙት የግብረ ስጋ ግንኙነት በደል ወንጀል በሰውና በሰነድ በመረጋገጡ የምርመራ መዝገቡን ለአቃቤ ሕግ ያቀርባል። አቃቤ ሕግ ከፖሊስ የቀረበለትን የምርመራ መዝገብ በሕክምና ማስረጃ በማረጋገጥ ምርመራ መዝገቡን ለጨንቻ ወረዳ ፍርድ ቤት ያቀርባል። ፍርድ ቤቱም የቀረበለትን የምርመራ መዝገብ ከተመለከተ በኋላ ከሳሽ አቃቤ ሕግና ተከሳሽ የቅጣት ማክበጃና ማቅለያ እንዲያሰሙ ትዕዛዝ ይሰጣል። አቃቤ ሕግም በወንጀል ተከሰው ጥፋተኛ የተባሉት ላይ የሚጣለው ቅጣት የሰዎችን መብትና ደህንነት ለማስጠበቅ ጥፋተኛም ሌላ ወንጀል ከመፈጸም እንዲቆጠብና እንዲታረም ለማድረግ ለሌሎች ደግሞ ማስተማሪያ እንዲሆን ያለመ ቅጣት እንዲሰጥ በማሰብ ተከሳሽ ጥፋተኛ የተባሉበትን ወንጀል የልጃቸውን ልጅ በሆነችው ተበዳይ ላይ ወራዳነትና በዕድሜዋ ልዩ ጥበቃ በሚደረግላት ሕፃን ላይ ከመሆኑም በላይ ተከሳሽ ከተበዳይ ጋር ካላቸው ዝምድና አንጻር ደህንነቷን የመጠበቅ ኃላፊነታቸውን ባለመወጣታቸው የቅጣት ማክበጃውን ተቀብሎ ፍርድ ቤቱ እንዲያሰላስል ሲል ይጠይቃል። ተከሳሽ በበኩሉ የቅጣት ማቅለያ ተጠይቀው ዕድሜያቸው የገፋ መሆኑን የአእምሮ ችግር እንዳለባቸውን በመጥቀስ የቅጣት ማቅለያ ያቀርባሉ። የግራ ቀኙን ቅጣት ማክበጃና ማቅለያ ያዳመጠው ፍርድ ቤትም አቃቤ ሕግ ካቀረባቸው 3 የቅጣት ማክበጃዎች ውስጥ አንዱን በመጣል ሁለቱን ተቀብሎ የቅጣት እርከን ደረጃ በተሻሻለው የወንጀል ቅጣት አወሳሰን መመሪያ መሰረት ውሳኔ ሰጥቷል። በዚህ መሰረት ፍርድ ቤቱ የተበዳይን የስነ ልቦና ጫና ከግምት ውስጥ በማስገባት የሌሎችን መብትና ደህንነት ለማረጋገጥ ሌሎችም ማስተማሪያ ይሆን ዘንድ በሚል ህዳር 18 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሽ ማንቾ ባይዴ እጃቸው ከተያዘበት ቀን አንስቶ በ20 ዓመት ጽኑ እስራት እንዲቀጡ በመወሰን ተከሳሽ ወደ ማረሚያ ተቋም ይላክ፣ መዝገቡ ወደ መዝገብ ቤት ይመለስ ሲል ትዕዛዝ በመስጠት መጠናቀቁን ምክትል ኢንስፔክተር አበበቻ አዳሙ ከጨንቻ ወረዳ ፖሊስ ጽሕፈት ቤት ያደረሱት ዘገባ ያመለክታል።